አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ እንደምታዩት የገንፎ በመዲያም ቤት ነው ማለት በመዲያም ኩሽና ነው። ያው አንዳንድ መዲያሞች ባይዙ አይወዱ በርበሬው ያኔ አሁን እንደዚህ ሲንጨቀጨቅ ሲሸት ምናምን ላይወዱ ይችላሉ። ግን ያው ቀስ ብላችሁ አጀክትካችሁ ብሉ አንዳንዴ ማለት ነው፣ አልፎ አልፎ ሳይበዛም ማለት ነው። እስኪ ይቀመስ። ዋው አንቺ እንዴት ነው ግን ይጥማል ወላ አይጥምም? ገና ሳይበላ ማለት ነው። እስቲ እንደወቀረ ካሜራውን ሲላዙርላችሁ ስበላ ማለት ነው። ስበላ ደግሞ ያለውን ነገር ላዙርላችሁ እኮ ብዬ ነው። እኔ እናታችሁ አንቺ ማሻአላህ ተባረካላ፣ ማሻአላህ ተባረካላ። እንዲህ ነው አባቴ ሙያ እኮ ካሜራ ወደ ነው እና ጓደኛ ያያችሁ እስኪ ቁረሽ ቢስቲ ቅቤውን አጨርሽ ቆጠብ ቃስ ብለሽ ነካ አድርገሽ አውጪ። ቲ ባንዲ ልጨርሽው እንዴ? ወደ ምርጥ ናት። በደንብ እኮ ልታሸችው ሙያ ትታያለሽ። ሙያ ልጅቱ ብለሽ ተይ አንቺም እንደኔ ባለሙያ ለመሆን ሞክርሽ። ምንም ተኔ ጋር በልተሽማ ባለሙያ ካልሆንሽ የጉር ነው። ጮክ በይ እንጂ ሙሉንም ባልሆን ልጅ ሙሉ ምን ሙሉ ናኮኝ ሊበርበርዬ ነገር እና ውድ ቤተሰቦች ማለት ነው። ግን ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ ሙያችን ይቀጥላል። ከዛ እኔ ተፈናጥሯል መሰለኝ የኔ ምላሴ ዋድ በርበሬ አቃጣይ ትንሽ አሁን እግሮች ንጉርስ በጣም ጥሩ ነው። ወደ በጣም ይጣፍጣል። በርበሬው ባይተው የኢትዮጵያ በርበሬ ነው እህቶቼ ማለት ነው። የኢትዮጵያ በርበሬ ነው። ያው አመት ሊሆነው ነው እንኳን እንጂ ከረመዷን በፊት ነው የመጣልኝ። ወላሂ ከረመዷን በፊት ነው እንግዲህ አመት ሆነው እና ገንፍተን አሁን እኛ እየበላን ነው። በዚሁ አጋጣሚ መዲያም ትበላለች ገንፎ፣ ግን በርበሬዋ አትበላም። የበርበሬዋ ነገር ግን አትበላም። ዶሮ ወጥ እራሱ ስንሰራ በርበሬ አትበላም። በርበሬ አወድም። አረቦች አው በዚህ በርበሬ አይበሉም ማለት ነው። እና ለዛ ነው እንጂ ሽቢ አሁን እንደውም ባብዝተን ወላሂ አይገርምሽም? እኔ እኮ በትንሹ እናገንፋ ብሽ ነበር። ካሜራው እኮ ወዲኔ ነው ወላሂ ወዲኔ ነው። የዛን እንደምትሽኮረመሚ ተመልከቱ። አበሻ እኮ ማለት ነው ከካሜራ ጀርባስ ያሬ ካሜራውን ወደዛ አድርጊልኝ ልብላበት አላለኝ እንዴ? እሱ እኮ ካሜራው ነገ ነው። እኔ እህታችሁ እናትዬ ሸሜል ዋጥ ገንፎዬን እንዴ ራሴን መጠበቅ አለብኝ እናትዬ። የማንም ቀንበር እግር እና ላይክ እና ሼር ሰብስክራይብ አድርጉ። እዚህ በድጋሚ ላሳያችሁ ምን ያክል እንደበላን ተመልከቱት። እዚህ አይዞሽ አንቺ ጋር ይመጣል እና ወላሂ በጣም ይጣፍጣል። ሀቂቀተል ቅቤው ግን አልተነካም፣ አልተገፋንም። ምንም ማድረግ አይቻልም። አልሐምዱሊላህ ረብል ዓለሚን።